ኢትዮጵያ ላይ እያለሁኝ ስልኬ 14 ፕሮ ማክሴ ተመንትፎብኛል። ሀውዬ ጠፍቶብኛል። አንዳንድ ነገሮች ግን እዚህ ላይ አሉ። ቴሌግራም ላይ ልኪያቸው የነበሩም ነገሮች ማለት ነው። ገብቶሻል? ጀምር። በመጀመሪያ ነገር ስነግርሽ ኤፊ ማለት ለእኔ ከወንድሜ በላይ ነው። በቸርች ማንም ሰው የሚያውቀው አብረን ነው የምንገባው፣ አብረን ነው የምንወጣው። ኢቪኒፍ እሱ ያለበት አካባቢ ቤት ፈልጌ ከራየሁት ለእሱ እንድቀርብ ነው። አብረን ስራ የምንሰራ ሰዎችን ገብቶሻል? ታመመ፣ በታመመ ጊዜ እንትኖቹ እኔ አሁን ፔንፉል ስለሆኑብኝ እኔ ዱባይ ስመጣ ኤፊን ብዬ ነው የመጣሁት። ቡዬ ኤፊን ማለት አሁን ያሉትን ነገሮች እናዝናለን ስለደረሰብክ ሀዘን ያሉትን ነገሮች ዲቴል በውስጥ ላንቺ ብነግርሽ ይሻለኛል። እኔ ስለ እዚህ ላይ ሶሻል ሚዲያ ላይ እንትን ብዬ ዋና የሆኑትን ነገሮች ልንገርሽ። ይኸውልሽ እንግዲህ ስለ ህግ ዱባይም ኖረሽ ታውቂያለሽ። አብዬ ስላለው ነገር ምናምን እንዳለ ታውቂያለሽ። እኔ ሁለት መኪኖች እኔ ጋር ነበሩ። 2009 ሞዴል ፖርሽ መኪና እና ሞተር ኤፊ ለአንድ ጓደኛው ሰጥቶ ሞተር የነከዘ ዘይትና ውሃ ቀላቅሎ ቮልስቫገን ሊሰራ ሄዶ ወደ ሰጃ የሚባል አካባቢ እሱም ቆሞ ነበረ። ሁለቱ ቆመዋል። ከዛ በኋላ ኤፊ ካረፈ በኋላ እንደው ሰው ራሱ ምን ይጠይቀናል? ምን ይለናል? እንዴት መንግስት ይወርሰዋል? የቤቱን ቢያንስ 5,000 ማወጣ 10,000 ማወጣ የቤቱ እቃዎች ይሸጡና ለልጆቹ ይላክ ሲባል ኦኬ እሺ እንደዚህ እናድርግ። ከቤቱ ልጀምርልሽ ብዬሽ አዊ እንዲህ እናድርግ እንዲህ ነው። ጥሩ ስቴፕ ነው እየሄድክበት ያለከው። እንደዚህ ፍቃድ ለማግኘት የዱባይ ገቨርንመንት ምን ይፈልጋል ከኛ? ማናችሁ? ምንድናችሁ? ለምንድን ነው መሰጣችሁ? አይ ጓደኛዬ ነው አብረን ስራ ምንሰራንን ስላለ ይሰጥሻል? አይሰጥም። ስለዚህ የሆነ የድጋፍ ነገር ወሰድን ፈለግን። አቡዬ የኤፊን ሬሳ ወደ ኢትዮጵያ ለመውሰድ 4 ቀን ወይ ይሰማል። አሁን መጣክ፣ ተቋርጠክ ነበር፣ አሁን መጣክ። የሆነ የድጋፍ ነገር ፈለግን ብሎ ተቋረጠና አሁን መጥቷል። የኤፊን አስክሬን ወደ ኢትዮጵያ ለመውሰድ 4 ቀን እንቅልፍ አልተኛንም። ያለውን ፕሮሰስ ታውቂዋለሽ። ምክንያቱም ማሚ ስለሚያማት እሷ ጋር ቶሎ እንዳይሰማ ፈልገን በህመሙ እንዳይበዛባት ለቅሶ እንዳይበዛባት እስኪመጣ ድረስ ያላቸውን የቤተሰብ ቁርኝነት በጣም ስለማቅ እንደ ቤተሰብ ማለት ነው። ገብሻ እዚህ ጋር እንኳን ወረቀት ያስፈልግ ነበር፣ ውክልና ይዞልኝ ይምጣ የሚል ገብቶሻል። አሁን እሷ ወደምታነሳው ሀሳብ ስመጣ መጣሁኝና እኔ ሳሪ ምህረት አድርጋልኝ፣ ሳሪ ብትኖር እዚህ ጋር ነግርሽ ነበር ምህረት አድርጋልኝ እንጂ ሳሪ ጋር ቼክ አለ በጣም ብዙ የተጻፈ። ይሄን በውስጥ አውራሻለሁ አቡዬ። ዳግምም ታውቃለች። ብዙ ኬዝ አለብኝ፣ ብዙ ነገር ነው እንትን ያደረገው እሱ ይቅር እናስ። ከዛ ምን አልኩኝ? የቤቱን ዕቃ የተገኘው ይሸጥና ይላክ፣ በሴኩሪቲ እንግባ ላኩልን ስንል ዳግም ማንም ሰው እንደዚህ አይነት ነገር ውስጥ እንዲገባ አልፈልግም፣ እንትን እንዲያደርግ አልፈልግም፣ አንዳችሁም እንዳትገቡ፣ እኛ ራሳችን መተን እናስተካክለዋለን፣ መውሰድ ያለብንን እንወስዳለን ስትል ኦኬ እሺ አልንና እኔና ሚኪ የሚባለው ልጅ እንደነገርኩሽ እንደዚህ የሶሻል ሚዲያም ሰዎች አይደሉም ከኔ ውጪ ሀቡዬ፣ በጣም ስራ ላይ የሚሰሩ በጣም የተከበሩ ሰዎች ናቸው። አንድ ቀን ስማቸው ተሰርቶ ትልልቅ ስራ የሚሰሩ ናቸው። ከኤፊ ጋር አንድ ላይ አንድ እኩል ሌቭል ነበሩ። ኦኬ እሺ ምናምን አለንና መጣን። ቀን እየገፋ በመጣ ቁጥር ሪል ስቴቱ እኛ ጋር መደወል ጀመረ። እቃችሁን አውጡ፣ ከ2 ወር በላይ ጠብቂያችኋለሁ፣ ይህንን እቃ አውጥተን ቤቱን ልናከራየው ነው፣ 3 ወር ያልተከፈለ አለ። እንደገና ነገር ሚስቱ ውክልና ስላልሰጠች ነው እቃውን ቶሎ መሸጥና ያልቻላችሁት። ሪል ስቴት ውስጥ አይደለም፣ ፈቃደኛ አይደለችም። በቃ ማንም ሰው እንዳይገባ እዛ ቤት አለች። እና እቃው እንዴት ይሸጣል ሰው ካልገባ እኮ? ስለዚህ በቃ እኛ ቆምን ሀቡዬ፣ ቆምን። ከዛ በኋላ ሪል ስቴቱ ጋር ሄድንና የኤፊን እህት አውርተናት ሀቡ
እናትየው ቢያንስ እንኳን እንትኑን ላኩልኝ፣ እንደ አንድ ልብሱን አንድ ጃኬቱን እንኳን ላኩልኝ፣ እንደው ጠረኑን እንኳን እንትን ልበለው እያሉ በጣም እንትን ሲያደርጉን ወረቀቱም ካለኝ እልክልሻለሁ። አብዬ የኤፊ እህት ላከችልኝ ለኔ። ከዛ ዳግም በኢሜይል ለሪል ስቴቶቹ ኢሜይሉን አሳይተውኛል ልከው ያለኔ ፍቃድ እኔና ልጆቹ ልንመጣ ስለሆነ ማንም ሰው እዛ ቤት እንዳይገባ እንትን አሉን። ከዛ በኋላ በሴኩሪቲ ስንሄድ ተባረርን። በሴኩሪቲ ያለማንም ፍቃድ አትገቡም ተብሎ ማለት ነው። ወጣን። ከዛ ያንን በሙሉ እቃውን ወረሱት። ቤቱን አንተን አድርገው አጸዱት። ይሄ ለእኔ ድጋሚ ሞት ነበረ። ገብቶሻ? እኛ እያለን በጣም ውድ እቃ ነው የሚገዛው አውቃለሁ። አውጥተው ምን አደረጉት? በቃ ወሰዱት። በስንተኛው ጊዜ ዳግም ምን አለች? የሪል ስቴቱ ባለቤቶች የሪል ስቴቶቿ ምክንያቱም ቤቱን ሊያከራዩት ነው። ለቻሪቲ ሰጡት፣ ጣሉት። ምን አደረጉት? አውጥተው ይኸውልሽ አቡዬ ምን እንዳደረጉት እኔ አላውቅም። ምን እንዳሉን ታውቂያለሽ? ዳግም ምን አለችን? በቃ እሺ እንትን ከሚበላው በቃ የሆነ ነገርም ቢሆን ቢገኝ ይሸጥ፣ መቀመጥ ያለበት ይቀመጥ ምናምን ብላን እንትን ስትል እኛ ሪል ስቴቱ ጋር ሄድን እና እንደዚህ እኮ ብላለች እሷ ምናምን ስንለው ምንድነው ድራማ እንዲህ ነው ያለኝ ሰውዬው። ድራማ የምታበዛው ምንድን ነው? ትናንትና 2 ቀን ሰተናት አልመጣ ብላ እኛ እኮ እቃውን አውጥተን ቻሪቲ ሰተነዋል፣ እንትኖቹ የት እንዳደረጉትም አናቅም አለ ሰውየው። እውነትም መተን ስናይ የለም። ምክንያቱም ቤቱን ማከራየት አለብን። ቁጭ ብሎ ስንት ጊዜ እንጠብቃችሁ? ቤት ዕቃ እነ ሶፋ እነ ቲቪ ኤቭሪቲንግ ፉል ፈርኒቸር። ሶፋው ስንት ብር እንደተገዛ እንዳለ ማለት ነው። ምክንያቱም ያለኔ ፍቃድ ማንም ሰው እንዳይገባ ብላ ዘግተዋለች። ገብቶሻል አይደለ? እኔ አሁን በጣም ነው የሚሰማኝ ስለ እንደዚህ አይነት ነገር እዚህ ጋር መጥቼ። ከዛ ምን አረኩ መሰለሽ አቡዬ፣ አመቱ አልቆ ሙልቂያ የሚባል ነገር መታደስ አለበት አይደለ? መኪና ሙልቂያ ካልታደሰ ይነዳል አቡዬ መኪና? አይ ሙልቂያ ካልታደሰ አይነዳም አይደለ? ይኸውልሽ አንደኛ እኔ የተከራየሁበት ቤት ላይ አንድ ፓርኪንግ ነው የሚሰጡኝ። ፖርሹ 2009 ሞዴል ነው። አዎ አስገምቱት እስቲ ፖርሹን ተብለን ተገምተን ሄደን አስገምተን 2009 ሞዴል ነው ችግር ያለበት ነው ምናምን 5000 ድርሃም ነው ያሉ። ለዳግምም ነግረናታል። ይሄ ነገር 5000 ነው። ግን መጀመሪያ ፋስዬ ይቅርታ፣ እሱ ከሞተ ከስንት ጊዜ በኋላ ነው የቤት እቃውን የሪል ስቴቱ አከራይ የአፓርትመንቱ ባለቤት አውጥቶ ይጣለው? ይኸውልሽ እሱ ከሞተ በኋላ እኔ እንኳን ኢትዮጵያ 2 ወር ተቀምጫለሁ። አቡዬ ኢትዮጵያ ተቀምጫለሁ። ከዛ ተመልሻለሁ። እሺ ቶታል በግምት 3 ወር በትግል 4 ወር ምናምን ይሆናል የጠበቀው ሪል ስቴቱ ሙሉ የቤት ኪራይ ሳይከፈለው ነው ሪል ስቴቱ አይከፈለው። የለም ተቋርጧል። በቃ የኤፊ ውል ተቋረጠ። ልክ ኦልሬዲ ሲሞት አውቶማቲካሊ ይቋረጣል። ቴንኪዩ አቡዬ፣ ሁሉ ነገር ተቋርጧል። ኢሚዲየትሊ ነው የሚፈልጉት እነሱ፣ ምክንያቱም ቢዝነሳቸው ነው ቤቱን ማከራየት ስለሚፈልጉ። እኛ ግን ሰበብ እየሰጠን ገና አሁን እንደዚህ ስለሆነ ታገሷ። ምክንያቱም መግባትም አንችልም እንዳይገቡ ስላለች ሴኩሪቲ አያስገባንም። ሄደን የምናወራው ሪል ስቴቱን ነው። ጠብቁ ትመጣለች፣ እንደዚህ ይሆናል። ምክንያቱም ምን ያህል ብር እንደተገዛ ስለምናውቅ ማለት ነው። ሪል ስቴቱ በህግ አይጠየቅም። የአንድን ሟች ንብረት አውጥቶ በመጣሉ ጠብቋላ። ህጉ 3 ወር ነው የሚለው 2 ወር ነው የሚለው መጠበቅ ያለበት 1 ወርም አይጠብቅም አቡዬ። ስለ ህጉን መሰረት ህጉን አላውቅም አቡዬ። ህጉን አላውቅም። ነገር ግን ሪል ስቴት እንትን ነው። ቪዛ ልትልኩላት ሞክራችሁ ነበር? ተደጋጋሚ ይኸውልሽ ኢትዮጵያ ሄጄ የእሷን እህት አግኝቼ ሌላ ሽምግልና ሰው ይዤ ይሄ ነገር እንዳይመጣ ይህንን ነገር አንድ ነገር አድርጊ ብለን እየጠበቅና ቀርታብን የእሷን እህት ሁላ ይዤ ማለት ነው። የእሷን እህት ቁጭ ብለን አውርተናል። ማለት እናንተ አስባችሁ ነበር ቪዛ ልትልኩላት? እኔ ኢትዮጵያ ሄጄ እኮ አልኩሽ አቡዬ፣
ኢትዮጵያ ሄጄ አረባካችሁ ይሄ ነገር እንደው ሜዳ ላይ ይቅር ወይ ንብረቱ እንዳለ ያለው ነገር ይቅር ወይ 10 ሺህ ብርን ቢያወጣ ዛሬ በኢትዮጵያ 500 ሺህ ብር ነው። የሆነ ነገርን ቢያወጣ እንትን ነው። ስለዚህ መተሽ የሆነ ነገር አድርጊ ብለን ቀጥረናት። እኔ እዛ ይኸውልሽ የምሰጠው ምክንያት ይሄን ነበር። እዛ የተለያየ ቼክ ሊኖርበት ይችላል፣ የተለያየ ነገር ሊኖርበት ይችላል። እኔንስ ቢይዙኝ ኢቭን ኢቭ እንኳን አካውንቱን ለምን መተሽ ቼክ አታረጊም? አካውንት ውስጥ ስለዚህ ከሷ ነው ችግሩ። እኛ ልናመጣት ነበር፣ እሷ ናት ለመምጣት ያልፈቀደችው ነው እንዴ? ሀቡ ይሄን ብቻ ሳይሆን የኤፊ ንብረት ማለት እኮ ስለሌላው ባይመለከተኝ ስለራሴ ባወራሽ እኔ ከነበርኩበት ከሱ ጋር ከቆየሁት አንጻር ያንገበግበኛል ራሱ። ጥሩ። ስለዚህ የእሷ ችግር ነበር ይዘንሽ፣ እሱን አልፈነዋል። አሁን ወደ መኪናው እንሂድ። መኪናው ጋር ሙልኪያ ለማደስ የፖርቹን ሙልኪያ ለማደስ ነው ያቆመው። ፖርሹ ጊዜው እየደረሰ መጣ፣ አለቀ። አይነዳም ፖርሹ። ለምንድን ነው የማይነዳው? በተነዳ ቁጥር አንደኛ እንትን ነው የሚባለው፣ ቅጣት አለው። ሁለተኛ ሙልኪያ የለውም። ሶስተኛ በቃ አይነዳም፣ መኪናው ቆሟል። ከዛ በኋላ ሙልኪያ ለማደስ ስንት ተጠይቃችሁ? ለምን አንችልማ? ማንን እኛ ምናድሰው? ወደ ሚስትየው ስም መዞር አይችልም? ባል ከሞተ እኮ እሷ ካልመጣች ማን ነው የሚያዞረው? እኔ በምን ስልጣን ኖሮኛ ማዞር እችላለሁ? ይሄ ፓርኪንጉ እዚህ የቆመበት ፓርኪንግ፣ ይሄ መኪና አውጣ፣ ማትከፍል ከሆነ አውጣ። እኔ ይሄን ሁላ ተናግሬያለሁ። የፓርኪንግ እየከፈልኩኝ ነው። እላፊ እየከፈልኩኝ ነው። እና ፋሲካ የመኪና ተሽጦ እንደው ለሰዎቹ ነገር ሲደርስ እኔ መሸጥ አልችልም። በምን ስልጣን የሚለው እኔ እኮ ገንዘብ ነበረኝ ያለች እኮ በእናንተ ገንዘብ እኮ አይደለም፣ ራሴ ገንዘብ ነበረኝ። ነው ገንዘብ ያጣሁት እንጂ ገንዘብ አለኝ። ቪዛና ትኬት ላኩኝ ስላችሁ ሁሌ ምክንያት እየፈታዩ አሹኝ ገንዘብ እስከሚያልቅ እኮ ነው። ይኸውልሽ እኔ ደግሞ እንደዚህ ብያለሁ። ለ5 ቀን ቪዛና ትኬት ተሰርቶ ነይና በ5 ቀን ውስጥ ምክንያቱም ቤት መግባት አትችልም። ቤቱ ኦልሬዲ ሪል ስቴቱ ወስዶታል አይደለ? ሆቴል ተወኝና እኔ አንቀሳቀስሻለሁ፣ ወደዚህ ወደዛ አርግሻለሁ። የተገኘው ዋጋ ይሸጥና ባንኩንም ቼክ አድርጊና ምንም እንትን አድርጊና ትመለሻለሽ። ለ5 ቀን ብያት አይ አልመጣም ነው ያለች። እኔ አልመጣም እዛ የሆነ ነገር እኔስ ብያዝስ በቼክ የሚጠየቁ ነገር ምክንያቱም አንዳንድ ቼኮች ስለነበሩ ሀቡ እኔ ራሱ እየተጠየቅኩበት የነበርኩበት ቼኮች አሉ ስቲል ማለት ነው። ገባሽ? በስራ ምናምን ምክንያት ማለት በዛ እኔን እንትን ሚስቱ ነች ብለው ቢይዙኝ ኧረ አንቺን ማንም አይነካ ምናምን እና ከእሷ ጋር ሶሪ ይሄንን ነገር ስናገር ከዳግም ጋር መግባባት ትንሽ በጣም ነው የሚከብደው። በጣም በቸርቹ ላይ ይጃለሁ። በቸርች ሰዎች እኔ ፕሮቴስታንት ነኝ። በቸርች ፓስተሮቹ ላይ ይጃለሁ። በቃ ከሌ በሚባሉ አረባካችሁ እንትን አድርጉኝ ይሄ ነገር እንዳይመጣ ማለት ነው። አሁን ወደ ፖርሹ ልምጣልሽ ስለ መኪኖቹን አብዬ። ፖርሹንማ ጨረሰን እኮ በቃ ያልጨረስኩልሽን ነገር ልንገርሽ አብዬ። ሪል ስቴቱ የኔ ሪል ስቴት የማከፍል ከሆነ አስወጣ ይሄን መኪና፣ አለበለዚያ ፖሊስ ነው የምንጠራው። ፖሊስ ጠርተን ይሄን መኪና እናስወጣለን ሲሉኝ ቪዲዮ ቀርጭ ይሄንን መኪና እዚህ ጋር አስቀምጫለሁ። ቪዲዮ ቴሌግራም ላይ ስለሚኖር ልክልሻለሁ። እዚህ ጋር አስቀምጫለሁ። መንግስት ቢወስደው የሆነ ሰንበዲ ቢወስደው የሆነ እንትን ቢያደርግ እኔን እንትን እንዳትሉ
አውጡ ብዬ አላወጣሁ። ምክንያቱም ፓርኪንጉን ፍሪ ማድረግ አለብኝ። ስለዚህ ከፓርኪንጉ አውጥተህ የተወሰድከው አንተ የት ፓርክ አደረግከው? ሜዳ ላይ ያደረግኩት። እሷም ብላ ነበረ የት ፓርክ ላርግልሽ ብሎ ጠይቆኝ ነበር። መኪናው ሜዳ ላይ ያደረግኩት ምክንያቱም አንደኛ የተከፈለ ነው፣ ሁለተኛ መኪናው አይነዳ ኦልሬዲ ጨርሷል። ሜዳ ላይ ስታደርገው ቁልፉን የታረከው ውስጡ አድርጌ ቪዲዮ ቀርጬ ሀቡዬ። ኦኬ በጣም ጥሩ። ስለዚህ ቪዲዮ አለኝ። በጣም ጥሩ። እሺ ከዛ በቃ ሜዳ ላይ ከተደረገ መንግስት ያነሰዋል። ከስንት ጊዜ በኋላ እህትየውና እናትየው እንደው ፋሲካ እኛንም እያስጨነቀችን ነው፣ እንደዚህ እየተፈጠረ ነው፣ እንደው አንድ ነገር። እኔ ብዙ ጊዜ ኢትዮጵያ ቆየውኝ ሀቡዬ፣ ምክንያቱም እዚህ ስራ ተበላሽቶብኝ ነበረ። ከኤፊ ጋር በነበረው ስራ ኦልሞስት ከ6 ወር ማያንስ ኢትዮጵያ ተቀምጬ ነበረ። እንደገና ደግሞ አንቺ የምታውቂውም ኬዝ አለ አይደለ? እኔና አንቺ እዛ የሚያስኬደኝ እሱም ስለነበረ ለዛም ኬዝ ምናምን ተቀምጬ ከመጣሁኝ በኋላ ከዛ እኔ ምን አልኩ ይመሰልሽ? አሁንም አክብሬ አብይ ቴክስት ስትልኪልኝ ላይቭ ላይ ምን ተፈጥሮ ነው ብዬ መጥቼ እንጂ ይህንን ርዕስ ከዚህ በኋላ አንድ ሰው እንዳይጠይቀኝ ብያቸዋል። ምክንያቱም ብዙ ጊዜ ለምኛቸዋል። ይሄ ነገር እንዳይመጣ፣ ገንዘቡ ሜዳ ላይ እንዳይቀር፣ ገንዘቡ እንትን እንዳይ ገብቶሻል ሀቡዬ። ሰው በህይወት ሲኖር ኖረ ነው። ከሌለ ግን ብድር አበድሬዋለሁ እንደገናም ደግሞ አለብኝ የሚል ሰው አንድ ሰው አይመጣም። ሁሉም አለበት እያለ ነው የሚመጣው። እኔ ጋር የሚደወለው የስልክ ማት እኔ ነኝ የማውቀው። እንትን ተደርጎብኝ፣ እንትን ተወስዶብኝ፣ እንትን ተደርጎ ቸርች መሄድ እስከምደርስ ድረስ ማለት ነው። እሷም ታውቃለች። አንዳንዶቹን በቃ ምህረት አድርጉ ብለን የተውናቸዋል። በቃ ነፍሱ ትረፍበት ተዉ ብለን ትልልቅ ነገሮች የፈታናቸው ኬዞችም አሉ። ገብቶሻል? ይሄንን እሷ ሳይሆን የእሱ እናትና እህቱ በደንብ ነው የሚያውቁት፣ ያውቃሉ ሁሉንም ታሪክ። ለምን እያንዳንዱን እርምጃ ምንም ነገር ሳልንቀሳቀስ አልሄድኩኝም ሀቡዬ። ምክንያቱም ክሎዝ ነን። እስቲል ማሚን የሚያመላልሳት የኔ ታናሽ ወንድም ነው። አሁን የሆነ ቦታ መሄድ ስትፈልግ እንኳን እንትን የሚያደርግ ማለት ነው። በተደጋጋሚ ጊዜ ይህንን ቁጭ ብዬ ለሳሪ ከማስረጃ ጋር አወራኋት። ፋሲካ እንዴት አደረገ እኔ ቪዛ ልክላታለሁ ምናምን ስትለኝ እንዲህ ነው የተፈጠረው ያለው ነገር። ይሄ ምንም እንትን ግልጽ ነው። እኔ አሁንም እዚህ ጋር ሀቡዬ እኔ አለው ብዬ ሳጠሪ ነው የመጣሁት። እኔ አለው ብዬ ነው የመጣሁት። ተባረክ። እንትን ወደ ሁለተኛው የፖርቹ ጉዳይ አለቀ ኦልሬዲ። አንተ ማስረጃውን ቪዲዮን ቀርጸክ ይዘክ ይኸው ብላ አስልክ ጨርስ ካናትክ ላይ አውርደሃል። ሁለተኛው ቮልስቫገኑስ ይኸውልሽ፣ ቮልስቫገኑ ኤፊ ሊሰራ እንትን ሰጥቶት ነበረ ሰጃ እና ወደ 7000 ድራም ተባለ። ዘይትና ውሃ ነው የቀላቀለው ሞተር ነክሶ ማለት ነው። ዘይትና ውሃ ቀላቅሎ ተብሎ ማለት ነው ሰጥቶት ነበር። እዛ ሊሰራ ነው ያለው። አሁን ወደ 7000 ምናምን ተብሎ እዛ ቆሞ እያለ ነው እኔ ወደ እንትን የመጣሁት። ነፍሱን ይማረውና ኤፍሬም በህይወት እያለ ለጋራዥ ሰጥቶት ነበረ። 7000 ድርሃም ነበረ። ከ7 እስከ 8000 ብለውት ነበረ። እሱ ነው ሄዶ የሰጠው። ከዛ ሎኬሽኑን አመጣን፣ መኪናው ተጫነ፣ መጣ። እንደዚህ ነው የሚባለው መኪናው። በቃ አሁን ለምሳሌ ለዚህ ቮልስቫገን መኪና 2012 ሞዴል ነው ቮልሱ እስከነ ሞዴላቸው ነው ምናምን 2012 ሞዴል ነው። ፖርሹ ስንት ነበር ሞዴሉ? 2009 እንትኑ ደግሞ ይሄ ቮልስቫገኑ ደግሞ 2012 6 ሲሊንደሮች ናቸው። ኦኬ እሺ። ይሄኛው 7 ቮልስቫገኑ 7 እስከ 8000 ድርሃም ተጠይቆ ነበር። ተጫነ የምትለው ምን ነው? ማን ከፍሎ ዋስጫ? መኪናውን ራሳችን ከፍለን መኪናውን አመጣ ነው። አይነዳማ መኪና ነፃ አድርጋችሁ ወጣችሁት ከጋራጅ? ኖ አልተሰራም አቡዬ፣ እንዳለ ቆሟል። በቃ ስለተገመተ በቃ እንዳትሰሩት ብላችሁ አወጣችሁት። ኖ ኤፊ በህይወት ስለሌለ በቃ ሰዎቹ ኮሚኒኬት የሚያደርጉት ሰው ጠፋ። ስለዚህ መኪናው ቆመ። ኦኬ። ስለዚህ ከጋራጅ ግን አወጣችሁት ሳይሰራ፣ በቃ ሳይሰራ ተጭኖ ቪዲዮ እየተቀረጸ፣ በጣም ጥሩ ቪዲዮ እየተቀረጸ ተጭኖ መጣ፣ ቆመ። እሺ፣ የት ቆመ? ፓርኪንግ ላይ ቆመ፣ የሚከፈል ፓርኪንግ ላይ። ለምን ይሄኛው አንድ ነው የሚፈቀደው ብዬሻለሁ ቅድም። የሚከፈል ፓርኪንግ ላይ ቆመ ያኛው። ከዛ በኋላ
እኔ ወደ ኢትዮጵያ ሄድኩኝ። ኢትዮጵያ ብዙ ጊዜ ቆየሁኝ እንደነገርኩሽ። በዛ መሀል ግን በመሀል የሄድኩኝ ጊዜ ግን እህቷን አግኝቻታለሁ። ይሄ ሁላ ነገር ሳይበላሽ በፊት የሆነ ነገር አድርጉ፣ የሆነ ነገር ይፈጠር፣ የሆነ ነገር ይደረግ እያልኩኝ ብዙ ቦታ ሄጃለሁ። አሁን ለምሳሌ ሜሪ ወይ የኤፊ እህት መግባት አትችልም። ብትገባና ብትነግርሽ ብዙ ነገር እሷ ልታወራሽ ትችላለች። ዴይ ቱ ዴይ ያለውን ኢንፎርሜሽን እንትን ስለምንል ማለት ነው። አይደለም ለምን መግባት አትችልም? ምንድነው ችግሩ? ቲክቶክ ምናምን እንደዚህ እንትን የምትጠቀም አይደለች። ኦኬ ዋትስአፕ ላይ እናግራታለሁ ቁጥሯን። ዳጊ እኔ እሰጥሻለሁ ቁጥሯን። እሺ እኔ እሰጥሻለሁ ቁጥሯን የሜሪ። እሺ አብዬ ከዛ ይኸውልሽ እንትኑ እንደዚህ ሆነ። ከዛ ከስንት ጊዜ በኋላ ከስንት ቆይታ በኋላ መኪኖቹን እየነዱት ነው። መኪናው እየተነዳ ነው፣ እየሰሩበት ነው። እኔ ስቲል ዱባይ ላይ በስሜ አንድ መኪና እንኳን የለም። አሁን የምጠቀመው የታላቅ ወንድሜን መኪና ይዤ ነው የምጠቀመው፣ ወይም ደግሞ አንዳንዴ የሚኪን መኪና ነው የሚይዘው። መኪና እንኳን የለኝም። የዱባይ ሕግ ምን ያህል ጠንካራ እንደሆነች ታውቂያለሽ? ዓመተ ምህረት ያለፈበት መኪና ኤፊ እንኳን ከሞተ እኮ ዓመት አለፈው። ዓመት ከ7 ወር ሆኖ በምን አይነት እንትን ነው ከተማው ላይ የምንሄደው መኪናው? ማን ነው ባዩ? እሷ ናት ያለችው አይደል? ዳጊ ናት። እየነዱት ነው ምናምን አለቻት ሳሪን። ከዛ ሳሪ ደግሞ ጉን ታውቃለች። ከዛ ጠራችኝና ፋሲካ ምንድን ነው ምናምን አለች። እኔ መኪና የሰው እየተዋስኩኝ ነው እንትን የማደርገው። ምን ኬዝ እንዳለ ሳሪ ጋር ሳሪን አውሪያት በደንብ ትነግርሻለች። አይደለም እንትን ላደርግ እንዴት አድርጌ ነው እኔ ሲጀመር ራሱ መኪናውን ወደ ቮልክስቫገኑ ስንመለስ በቃ እዛው ቆሞ ቀረ። የሚከፈል ፓርኪንግ ላይ ማን እየከፈለ ነው ፓርኪንጉ? እኔ ነበርኩ እየከፈልኩ የነበርኩት። ከዛ በኋላ አቆምኩት። እሺ ስታቆም እንግዲህ በለድያ ያነሰዋል ማለት መንግስት ያነሰዋል፣ ግዴታ ነው። ምክንያቱም ምንድን ነው የሚያደርገው መኪናውን መሰለሽ አቡ ይመጣና ያየዋል። ታርጋውን ሲከተው የኤፊ ስም ነው የሚወጣለት። ዶክመንቱን ሲያወጣ ኤፊ ደግሞ በህይወት የለም ደግሞ እንደሞተ ያሳያል። ተጥሎ ነው ብሎ ነው የሚያስብ። ስለዚህ ፖርሹንም ቮልክስቫገኑንም ጨረስን። መንግስት ወሰደው፣ ታስፓልት ላይ ተጥለው። ወደ ሶስተኛው ወደ ኪያው እንሂድ። ስለ ኪያው እኔ አላቅም ሀዊ። ምክንያቱም እኔ አሁን የእነዚህ መኪኖች ነበር ኃላፊነት የነበረብኝ። እነዚህ መኪኖች ነበር እንትን እያልኩ የነበረው። ምክንያቱም የሚያውቀው ማን ነው? ስለ ኪያው ኤፊ የሰጠው መኪናውንም ለሰው የሰጠው ኤፊ ነው። ምክንያቱም እኔ ኢትዮጵያ ብዙ ጊዜ ስለነበርኩኝ እንደዚህ ስለምመላለስ በፊት ከኔ ጋር ነው የሚገባው የሚወጣው እንዳልኩሽ። አሁን ግን እየታመመ ሰዎች ጠርቶ አብሮት ነበር የሚሄዱት ምናምን። ስለ ኪያው ብዙ ነገር የማውቀው ነገር የለም። መጀመሪያም ተናግሬያለሁ። ግን እያንዳንዱን ሙልቂያ ላክልኝ ብላኝ ሙልቂያዎቹን ዋትሳፕ ላይ ልኬ ዓመተ ምህረታቸውን ልኬ እንደዚህ ፖርሹን 2009 ሞዴል ነው። አሁን ፖርሽ ነው ስለሚባል ሰው ልቡ ብድግ ይላል። ገባሽ? አቡ ፖርሽ እኮ ነው መኪናው ምናምን ስለሚባል እኔም መጀመሪያ ፖርሽ ስትለኝ ክውን ያልኩት ማንም በቃ ሰው አይፈልግ። 5000 ብር ነው የገመተው ሰውዬው። እዚህ እንትን ሄጄ 5000 ድርሃም ቢሆን አትሊስት ተሸጦ ለሷ ለልጆቹ የሆነ ነገር ብያለሁ። ይሄንን ብያለሁ፣ ግን እኔ መሸጥ አልችልም። ሽጠው የሆነ ነገር አድርገውና ትለኛለች። በምን ስልጣን ገብቼ መኪና ግዙኝ እላለሁ? ምን አለኝ? ያው እሷ መምጣት ስላልቻለች እንጂ እሷ በሰዓቱ ብትመጣ ኖሮ ጥሩ ነበረ። በጣም እንድትመጣ። ስለ ሶስተኛው መኪና ያውቃል የምትለው አካል ማን ነው? እኔ እንደዚህ የምንግባባ ልካልኛለች እሷ ፎቶን ስልኩን እየፈለገች ነው። ችግር የለውም እሱን እንጠይቋለን። እሺ ሌላ ድርጅቱስ ካርጎ? ይኸውልሽ አሁን በእርግጥ እኔ የለሁበትም እዛ ካምፓኒ ላይ አብረው ነው የሚሰሩት ብላለች ባለቤቱ። እኔ የነበርኩበት ካምፓኒ አጅማን ፍሪዞን ያወጣ ነው ከኢትዮጵያ ስመጣ። አቡዬ 90% የሱ 10% ደግሞ የኔ አቢሲኒያ ኢንተርናሽናል የሚል አቢሲኒያ ኢንተርናሽናል ካርጎ
አቢሲኒያ ኢንተርናሽናል የሚል ካርጎ አይደለም። ካርጎ አይደለም። ካርጎ አይደለም። እኔ የነበርኩበት ካርጎ አይደለም። እሺ እመጣልሻለሁ ወደዛ። እሺ አቢሲኒያ ኢንተርናሽናል የሚል ነው ያለው። የምን መሰለሽ? የአጅማን አቢሲኒያ ኢንተርናሽናል በስሩ ያለው ቪዛ ብቻ ነው። የአጅማን ኤጀንሲ እንደማለት ነው። እንደ ኤጀንሲ ሳይሆን እንደ ምንድን ነው የሚባለው? ኢንተርናሽናል ነው። በቃ አቢሲኒያ ኢንተርናሽናል ነው የሚለው። አይዲው የበፊቱ አይዲ ላይ ስለሚኖረኝ ልልክልሽ ይችላለሁ። ከዚህ ላይ ከአቢሲኒያ ኢንተርናሽናል ላይ 10% አለኝ። 10% ያንተ 90% የኤፍ የሱ። ግን የምን መሰለሽ? እቺ ቪዛ ብቻ ለማውጣት ቪዛ ብቻ ለመስራት የምትሰራ እንትናለች አይደለ? የሚወጣ ፍቃድ አለ አይደለ? በቃ ፍቃዱ የወጣው ለቪዛ ኮታ ቪዛ ለመሸጥ እኮ እንደ ኤጀንሲ ላይ ቪዛ እያወጣች ሰውን ስፖንሰር ለመሆን ብቻ በቃ ለመሆን ብቻ። እዛ ላይ እኔ እንትን አዋጥቼ የሆነ ነገር እንትን ብዬ ምናምን አይደለም። ምንም ሳታዋጣ በጓደኝነት ብቻ ነው 10% ነው የሰጠች። ስራ ስለምንሰራ ከሱ ጋር ኢትዮጵያም እያለው ስለምንሰራ ከዛ በኋላ ናዚ ታስፈልገኛለህ ብሎ እኔ ስመላለስ ነው የምንተዋወቀው ከኤፊ ጋር እና ኢትዮጵያ እያለን አንዳንድ ስራዎችን እንሰራ ስለነበረ እና አለኝ እና መጣንና እዛ ላይ ኢንቨስተር ቪዛ እንዲኖረኝ ስለተፈለገ 10% አድርጎ ኢንቨስተር ሆንኩኝ። የ3 ዓመት ያኔ 3 ዓመት ነበር የሚሰጡት። ከዛ በኋላ እኔ መምጣቴ ነው እንደዚህ አይነት ስለ ዱባይ ህግ ስለምናምን በደንብ አላውቅም። እንደመጡ አካባቢ እንደዚህ አይነት እንትን ማለት ነው። ኤፊ እንዴት እንደሞተ መጀመሪያ ያስረዳን እያሉ ነው። ኮመንቱ በጣም ረበሽኝ። ኦኬ እኔ እሺ አሁን ይሄኛውን ነገር ይቁምና ኮመንቱ ይቁምና ላስረዳ ስለሞተው ማለት አንዳንድ ኮመንቱ በጣም ስለሚሉ ማለት ነው። በጣም እሺ አንዴ ኮመንቱን አቁሙትና ያስረዳን። ይኸውልሽ አቡዬ እኔ ኢትዮጵያ ነበርኩኝ እና የዛ ስራ እየሰራው ከኤፊ ጋር በዋትሳፕ እናወራለን። ቆየብኝ ኤፊ ምንድነው ቆየብኝ እኮ ለምንድን ነው ያልመለስክልኝ ምናምን ስለው እጁ ላይ የሆነች እንደዚህ የመርፌ ምልክት እዚህ ላይ የሚደረግልሽ ነገር ምናምን አለ አይደል? እሱን ፎቶ የግሉኮስ ምናምን እሱ ላይ ሳይሆን እዚህ እንትንሽ ላይ መድኃኒት እሱ ጋር አንስቶ ሆስፒታል እኮ ሆኜ ነው ብሎ ላከልኝ። ይለኝ እንዲህ አመመህ እንዴ ምናምን አልኩትኝ። አዎ ትንሽ አሞኝ ነው ግን አሁን ደህና ነኝ ምናምን አለኝ። ከዛ እኔ ወደ ዱባይ ከከስተመሮች ጋር ተመለስኩኝ። ከከስተመሪ ጋር ተመለስኩኝ። እንደተመለስኩኝ ኤፊን ያገኘሁት አሞኛል ምናምን ስለሚል ማለት ነው። ከዛ ምን ሆነ ነው ኤፊ ምናምን ስለው አይ ትንሽ አመም አድርጎኝ የኤሲ እንትን መቶኝ ምናምን ነው ያለኝ ለኔ። እና ኤፊ ደግሞ ፋርማሲስትም ነው። ፋርማሲስትም ስለሆነ መድኃኒት ምናምን ራሱ ነው የሚገዛው። ግን እንትን ምንድነው ምን ስለሆነ ፋርማሲስትም ስለነበረ መድኃኒት ምናምን ኢቭን እንኳን ሲያመኝ ኤፊ ምናምን ስለው እንትን ገዛ ምናምን ይለኛል። እችን ውሰድበት ምናምን ይለኛል። እና ከዛ ወደ ሻርጃ የሆነ ሆስፒታል ቅድም አሁን ኪያ መኪና የተባለው ልጅ የያዘ የተባለው ልጅ ጋር እሱ ያመላልሰኛል። እዛ እየሄድኩኝ ነው ምናምን አለኝ። ኦኬ እሺ በቃ ምናምን ብዬ እኔ ከስተመሮቼን ግሎባል ቪሌጅ ምናምን አሳያለሁ። በየቀኑ እያሳየኋቸው ምናምን ነበር በወቅቱ። ከዛ በስልክ ነው የምናወራው፣ እንትን አይደለንም፣ በስልክ ነው የምንገናኘው። በቃ ኤፊ እንዴት ነው ተሻለ ዛሬ ምናምን አዳና ነኝ ምናምን ስለኔ አታስብ ስራ ምናምን እየተባባልን ነው እንትን የምንለው። ከዛ በኋላ የሆነ ቀን ሰኞ ነው መሰለኝ አይ ቲንክ ማታ ላይ ሚኪ የሚባለው አንደኛው እንትን አብሮን የሚሰራ ልጅ ደወለና እንትን ሻርጃ ቃስሚያ ነው መሰለኝ አይ ቲንክ ሎኬሽን ልኮልኝ ቶሎ አሁንና ምናምን ነገር አለኝ። ቶሎ አሁንና ምናምን ሲለኝ ምንድነው ምናምን ስለው ና ምናምን ብሎ ድምፁ ረብሻለሁ። በጣም በቃ እየተቻኮልኩኝ ምናምን ፈጥኜ ሄድኩኝ እዛ ማለት ነው። ሲሄድ ኤፊ ታሞ ኤሲ ውስጥ ነው ምናምን ነገር አለኝ። እዛ
እሱ አለ፣ ኢሳያስ የሚባለው አለ፣ ኃይሌ የሚባለው አለ እና ቢንያም የሚባል ልጅ አለ። ከዛ በጣም ፊታቸው ተረብሿል። ደነገጥኩኝ እኔ ምክንያቱም በዚህ ልክ የፊንን ያግኝቸው ስለማላቅ አቡ በጣም ደነገጥኩኝ። ከዛ በኋላ ገባኝ ቀጥ ብዬ ልክ ስገባ አይቻልም መግባት እሱ ያለበት አይደል ተዘግቶ ኤሲ ውስጥ ስለሆነ ማለት እዛ ክፍት አድርጌው ገባው ዝም ብዬ ስገባ ከዛ የሆነ ነገር አፍንጫው ላይ ምናምን አድርገው ምናምን እያከሙ ነውና ሳይው ደነገጥኩኝ፣ ጮኩኝ። እንደዛው ነው አይቼው ስለማላቅ ማለት ዛ ለምን ገባ ምናምን ብለው አስወጡኝ። ከዛ በኋላ ቁጭ ብለን መጠበቅ ጀመርን። በጣም ተጨናንቀናል። በቃ ቁጭ ብለናል። ከዛ እየመሸ መጣ። ከዛ እየመሸ ሲመጣ ግማሾቻችን እንጠብቅ፣ ግማሾቻችን ደግሞ እንሂድ